እንደ ወትሮ አይደለም ይቆረቁረኛል የተኛሁበቱ እንቅልፋሙ ዓይኔ ሰመመን ሚሸኘው ሲደክም ሽፋሽፍቱ ዛሬ ድንገት ከዳኝ በርቶ ቀርቷል ዓይኔ ጣራ እየቆጠረ ጆሮዬ ይሰማል የካህናቱን ድምጸት እያነጣጠረ ኪዳን ገቡ መሰል ኪያከ እያሉ ነው የዲያቆኑ ቃና የመረዋው ጩኸት ደም ስሬን ነደለው። አዎ ኪዳን ነው ይህ ዜማ ቃል ነው የሚገቡት ለልዑል እግዚአብሔር ለቅድስት ሥላሴ በነገህ የሚያቀርቡት። ልቤ ተንጓደደ 10 ዓመታትን ወደ ኋላ ሄደ ልቤ ተንሳፈፈ ልጅነቴን ሊቃኝ በትውስት ከነፈ የአያቴ ድጋፏ በዘመን በእምነት የወዛው መቋሚያ መዝገበ ጸሎቴ ትንሽ ነጠላዬ የእግሮቼ ጥድፊያ በትእዛዝ በምክር እጆቼን የያዙት የበረቱ እጆቿ ጨለማን የሚገፈው የአባታችን ሆይ የእርምጃ ጸሎቷ የእግሮቻችን ጥድፊያ ቤተ መቅደሱ ለመድረስ በቶሎ በነጠላ ጫማ ተርፎ የወጣጣት በንቅፋት ተነድሎ በድምፁ ማጉያ የጽናው ፏፏቴ በስስ ሲያስተጋባ በከዋክብት ጩኸት በጨረቃ ብርሃን ንጋቱ ሊጠባ ከቤተ መቅደሱ ደጃፍ ጋር ስንደርስ ያኔ ልብ ይረጋል በልብ ልንቀደስ። አሁንም ትዝታ እመኝታዬ ላይ አንገቴ ተንጋሎ ዓይኔ ግን መቅደሱን ጣሪያ መንጦላቱን ያያል ቀና ብሎ አሃዱ ተባለ ድምፁ ይሰማኛል የአንድነት ሶስትነት ክብሩ ይታየኛል። ተንስኡ ጸልዩ ዲያቆኑ ያውጃል ጆሮዎቼ ሰምተው በንቃት ቆመዋል። አላስተኛ አለኝ የካህኑ ድምጸት እየቀሰቀሰኝ የተሰጠው ቃና ተነሳ እያለኝ ወንጌል ተነበበ ተዜመ ምስባኩ በሐዲስ በብሉይ ተቀኘ ለአምላኩ ጻኡ ንዑሰ ክርስቲያን አልውጣ እባክህ ደጁን ባልረግጠውም ከመቅደስ ባልገባም በራፉ ጋር ባልሆን ለምስጢር ባልበቃም አልጋዬ ውስጥ ሆኜ መቅደስ ለሚታየኝ ለአንድ ብላቴና ናፍቆቴን ልወጣ እግሬ ሳይራመድ በሐሳቤ ላቅና በከመ ምህረትከ አምላክነ ወአኮ በከመ አበሳነ አሜን። በምህረትህ ብዛት እንደተቀበልከው በመስቀልህ አጠገብ እንደተሰቀለው ይቅርታ ይድረሰኝ እንደዚያ ወንበዴ በፍቅርህ ይረታ የግራው መንገዴ። አዎ በምህረትህ ብዛት ልግባ ከማደሪያ በልቼ ጠጥቼ አድርገኝ መኖሪያ። ማዶ ላይ አሻግሮ ከናባው ተራራ ከነአንን አይተው ልቡ እንደራራ አይሁንብኝ አልኩት ሙሴ ተመኝቶ እንዳልደረሰባት 40 ዓመት ተጉዞ እግሩ እንዳልረገጣት እግዚኦ ተባለ። መሐረነ ክርስቶስ እግዚኦ መሐረኒ ወተሰሃለኒ ወኢትሚጥ ገጽከ እምኒ። ፊትህን ከኔ ላይ አትሰውረው ከቶ በይቅርታህ ይብራ ጨለማዬ ነግቶ። እንደ መሐሌ ተሸፋፍኛለሁ እንደገና አልወርድም አልልህም ጌታ። አቤት እልሃለሁ እከተልሃለሁ እከፍትልሃለሁ ደጄን ስትመታ። ወደ እልፍኜ ግባ በምህረትህ ልግባ ልነሳ ካልጋዬ ምንስ ይረባኛል የደረብኩት ካባ። ተመጦነ እምስጋሁ ቅዱስ ወእምደሙ ክቡር ለክርስቶስ። እርገቱ ደረሰ የእንቅልፌ ደጆች ክፍቱን እንደቆዩ ፀሐይቱ ወጣች
ዓይኖቼ በሐሳብ መቅደሱን እያዩ የተኛው አካሌ በምናብ ተራምዶ መስዋዕቱ ማማ ቅዳሴው ዙፋን ጋር በተመስጦ ሄዶ ዳግም ተመለሰ። እትው በሰላም ተባለ ምእመኑ። ና መባል ያለበት አልጋው ላይ ተኝቷል። ና በለው ዲያቆኑ። ቀን እስኪደርስ ደግሞ ናፍቆትና ምኞት ሥጋን እስኪለብሱ ቶሎ በል ቀኔ ሆይ ናፍቆኛል መቅደሱ። ህዳር 27 2017 ዓመተ ምህረት በከመ ያለፉት ዓመታት